ያንተ ስከሳ ውስ የነ መንሱር ነገር እግዚአብሔር ይሁናችሁ። መንሱር እዛው የዙምባቤ ነው መናገር የነበርክበት ቦታ ይሻል ነበር። የኔ አባት መንሱር ወንድማችን ውስጥ ያውቀዋል። ቀድሞ ተነግሮሃል። የመንሱሬ ቀድሞ ተነግሮ ነበር። ኢንቨስት ላረግ ነው ሄድኩት ምናምን አልክ መንሱሬ። ወይኔ አንተ ስከሳ ውስ መንሱሬ መቼ ነው እውነት የምታወራው? የኔ አባት መቼ ይሆን? ቡርኪና ፋሶ ለኢንቨስት ላረግ ነው ለቢዝነስ ነው ምን ይቅርብ ይሄ ነገር። ምን ነው የኔ አባት ቢቀርስ? በቃ የትም ብትሄድ አንተ ያለ ስከሳ አለኝ ከማለት ውጭ የለም። መንሱሬ እንደ ወንድም ነው የምመክርህ። እግዚአብሔር መሰከረ። ኢትዮጵያ ላይ በዚህ ጉዳይ ችግር እንደሚመጣ ቀድሞ ተነግሯቸዋል። ቡርኪና ፋሶ ገብተህ ኢንቨስት ላደርግ ነው ቡርኪና ፋሶ ብለህ ይህን ሰገጤ ህዝብ ትነደዋል። ይህን ምን የመሰለ ሰገጤ ህዝብ ትነዳለህ አልኩ። ቡርኪና ፋሶ የሄደበት ምክንያት መንሱሬ እቺን ነገር ሰምቷል። እስር ቤት እንደሚገባ ያውቀዋል። የሚያስጠይቅ ስራ ነው የሰሩት። ሰውየው ማፊያ ነው። የትኛው እነሱን ያገኛቸው ሰውዬ የተመታ ማፊያ ነው።